አንዳንዶቹ ቪዲዮቸውን ገብቻ ያለው አውራቸዋለሁ በቪዲዮ ነገር ኬዛቸውን ያለው እና እልክላቸዋለሁ። ያው ያስፈልጋቸዋል የተባለው በእርግጥ ገንዘብ 1 ሚሊዮንም 100,000 ለዛች ሞመንት ነው እንጂ አይቀጥለው። የሆነ ጊዜያዊ የሆነ ችግር ነው የሚተርፈው እንጂ ምንም አርገ ብትሰጠው ለዛ ሰው ምንም የሚፈጥርለት ነገር ላይኖር ይችላል። የወቅቱ የቀን ረሃቡን፣ የቀን ችግሩን፣ የወቅታዊ ነገሮችን ሊያስታግስለት ይችላል። ግን ለዛም መድረስ መቻሌ እግዚአብሔርን አመስግኜ ነው ዝም ብለው እንጂ ለስድብ ብዙ ላይ ቦታ የለኝም። መስጠት መልሶ ማግኘት ነው ብለን የምትሰጠው ወይስ እንዲሁ መስጠት ራሱን የቻለ አንድ ጸጋ ስለሆነ? እኔ በካልኩሌሽን ሳይሆን የምሰጠው አልሰጠም ምናምን ብዬ ደምድሜ ሰውም እንዳሰጥ ብለው መክሮኝ ከሰዓት በኋላ እየሰጠው ታገኘኛለህ። እኔም ራሴን እየሰጠው ነው የማገኘው እና እንደ አንተም ያመሃል እንደ አልሰጠም ብለህ ቃል ገብተሃል ነበር ብሎ እኔም ራሴም እንደነካኝ አላል የሆነ ቦታ እየሰጠው ራሴን አገኘዋለሁ እና ጸጋ ይመስለኛል እንጂ የሆነ አገኝበታለሁ 10 ብሰጥ 80 አገኛለሁ ወይ 90 አገኛለሁ ብዬ ሳይሆን እንደ ጸጋ ነው የሚሰጠን ጸጋ ልዩ ልዩ ስለሆነ የመስጠት ጸጋ መሰለኝ እኔ ላይ ያለ። ሰዎች ይሄን ነገሬን ቢረዱልኝ ቢያውቁልኝ የምትለው ነገር አለ? የለኝም። አይረዱህ ሲፈልግ ሰው እንዲረዳኝ እና አንደርስታንድ እንዲያደርገኝ ብዙም አልደክምም። ከተረዳኝ ተረዳኝ ነው ኦልሬዲ። ብዙም እኔ የምደክም ሰው አይደለም። ሰውን ለማስረዳት እንዲረዱኝም አይደለም እንዲረዱኝም የማደርገው የምጨርሰው ኤነርጂ የለኝም። እግዚአብሔር ከተረዳኝ እግዚአብሔር ከሰማኝና ከእግዚአብሔር ጋር ማውራት ከቻልኩ ሌላው ቀላል። እኔ አሁን በጣም አሁን እንግዲህ እዚህ ፕላትፎርም ላይ ከተዋወቀን እናንተ በጣም ትላንት አይደለም እና በጣም ረዥም ጊዜ ይሆነናል። በእነዚህ ቆይታዎች ውስጥ አንድ ያየሁብህ ኮመን ባህሪ ምንድነው? በየትኛው ሞመንት ላይ ኢየሱስ ኢየሱስ ትላለህ? እስቲ ስለ ኢየሱስ ንገረን። ጌታ ኢየሱስ ኬስ ጀምሬ የቱ ጋር ልንገርህ? ለእኔ ላይክ በአካል መጥቶ እንደዚህ እጄን ይዞ እስከሚመስለኝ ድረስ ነው ሴንስ ማድረገው እና አለኝ ብዬ የምመካበት ምኮራበት አለኝ ሀብት አለኝ ብዬ የምጠራው እሱን